ሰላም ጋይስ ስለ አዲሱ ድሪም ፓርቲ አንድ ቪዲዮ ሰርች ነበረ ማለት ነው። አሁን ደግሞ አፕዴት ስለሆነ እንዴት አድርገን እንደምንከፍተው አሳያችኋለሁ ማለት ነው። ጉግል የሚለውን እንጫናለን። እዚህ ጋር ደግሞ ኢሜይላችንን ያመጣልናል። አንድ ኢሜይል ተጠቅመን እንገባለን ማለት ነው። ያው ምንም የተጨመረ ነገር የለም፣ ኢንተርፌሱ ብቻ ነው የተቀየረው ማለት ነው። እንደዚህ አድርገን ከገባን በኋላ እዚህ ጋር ጀንደር ያስመርጠናል። ሜል ከሆናችሁ ሜል፣ ያው ሴት ከሆናችሁ ደግሞ ፊሜል ትሉታላችሁ። እድሜያችሁ ደግሞ ከ18 በላይ ታደርጉታላችሁ ማለት ነው። እዚህ ጋር ደግሞ ካንትሪ የሚለው ደግሞ ኢትዮጵያ ብላችሁ ጽፋላችሁ። እዚህ ጋር ኢትዮ ስትሉ ይመጣላችኋል። ኢትዮጵያ አድርጋችሁ እዚህ ጋር ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁት በኋላ እንደዚህ ያመጣላችኋል። እዚህ ጋር ቼክ ኢን ብላችሁ ቼክ ኢን ትሉታላችሁ ማለት ነው። ጌም ኮይን ነው የሚሰጣችሁ፣ ጌም ማጫወቻ። ከዛ ደግሞ ይሄን ደግሞ ኤክስ ትሉታላችሁ ማለት ነው። ከዛ ጋይስ እንዴት አድርጋችሁ ቬሪፋይ እንደምታደርጉ ማሳያችኋለሁ ማለት ነው። አካውንታችሁ ቬሪፋይ ለማድረግ እዚህ ጋር እንደምታዩት ከታች ሚ የሚል አለ። ሚ የሚለውን እዚህ ጋር ቀስት ያደረጉበትን ትነኩታላችሁ ማለት ነው። እዚህ ጋር ከነካችሁት በኋላ እዚህ ጋር ቬሪፋይ ናው የሚል አለ ከላይ ማለት ነው። ያከበብኩትን እሱን ትነካላችሁ። እሱን ነክታችሁ የፊት አሻራ መስጠት አለባችሁ ማለት ነው። እዚህ ጋር ከገባችሁ በኋላ እንደዚህ ያመጣላችኋል። እዚህ ጋር ነው የፊት አሻራ የምትሰጡት ማለት ነው። የፊት አሻራ ካልሰጣችሁ ባይዘወይ አካውንታችሁ አክቲቭ ስለማይሆን ስራውን አይከፍትላችሁ ማለት ነው። ስለዚህ ስራውን አክቲቭ እንዲሆንላችሁ ቬሪፋይ ማድረግ አለባችሁ ማለት ነው። ቬሪፋይ ለማድረግ ደግሞ እዚህ ጋር ከታች ያለችውን ቪው ናው የሚለውን ትነካላችሁ ማለት ነው። ለኔ አያስገባኝም፣ ምክንያቱም ሁለተኛ አካውንቴ ስለሆነ ማለት ነው። አሁን እዚህ ጋር ጋይስ እንደምታዩት ሆስት ታስክ የሚል የለም ማለት ነው። ሆስት ታስክ ማለት የሰራነውን ዳይመንድ ኮሌክት የምናደርግበት ማለት ነው። ሆስት ታስክ የሚለውን እንዲመጣልን ደግሞ ኤጀንሲ አይዲ መሙላት አለብን ማለት ነው። ኤጀንሲ አይዲ ለመሙላት እዚህ ጋር ማይ ሴንተር የሚለውን ነክተን መግባት አለብን። ማይ ሴንተር የሚል ከገባን በኋላ እንደዚህ ይመጣልናል ማለት ነው። እዚህ ጋር ቢካም ሆስት እንለዋለን ማለት ነው። ቢካም ሆስት የሚለውን እዚህ ጋር እያከበብኩበት ያለውን ነክታችሁ ከዛ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር ከታች ያለውን አፕላይ ናው እንለዋለን ማለት ነው። አፕላይ ናው ካልነው በኋላ እዚህ ጋር ኢንቫይቴሽን ኮድ ይለናል ማለት ነው። ኢንቫይቴሽን ኮዱን እናስገባለን 204878 ወይም ደግሞ በስክሪኑ ላይ እንደጻፍኩት ታስገባላችሁ ማለት ነው። ከዛ ባይንዲንግ ትሉታላችሁ። ባይንዲንግ ካላችሁት በኋላ ኤጀንሲ ሞላችሁ ማለት ነው። እኔ ስር እየሰራችሁ ነው ማለት ነው። ስለዚህ ታስካችሁ ይከፍታላችኋል ማለት ነው። ኦኬ ጋይስ እንደምታዩት ኤጀንሲ ከሞላን በኋላ ሆስት ታስክ የሚለውን ይመጣል ማለት ነው። እንደምታዩት ሆስት ታስክ የሚለውን ተከፍተዋል ማለት ነው። እዚህ ጋር ያለው ሆስት ታስክ የሚለውን እዚህ ጋር ገብተን ሁሉንም የሰራነውን እንቀበላለን ማለት ነው። ዳይመንዳችን እዚህ ጋር እንደምታዩት አምጥቶልናል ማለት ነው። እዚህ ጋር ለ2 ሰዓት ስንቀመጥ 25000 በአጠቃላይ በአንድ ቀን ለ7 ቀን 50,000 ይሰጠናል ማለት ነው። ከ7 ቀን በኋላ 12000 ነው የሚሰጠን ማለት ነው። ስለዚህ እዚህ ጋር ምን ይላችኋል? እዚህ ጋር 25000 ይለናል ማለት ነው። እዚህ ጋር ደግሞ ጎ የሚለውን ሰዓቱን ስንጨርስ ኮሌክት ይለናል ማለት ነው። ኮሌክትድ ትሉታላችሁ። እሺ አሁን ደግሞ
ሩማችሁ እንዴት አድርጋችሁ ክሬት እንደምታደርጉ አሳያችኋለሁ ማለት ነው። መጀመሪያ ሆም የሚለውን ታደርጉታላችሁ። ኦኬ አሁን ደግሞ እዚህ ጋር ሆም ካደረጋችሁት በኋላ ከላይ ያለችውን ምልክት ትነካላችሁ ማለት ነው። ከላይ ያለችውን ምልክት የቤት ምልክት ትነካታላችሁ። ከዛ እዚህ ጋር ሩማችሁን ክሬት ለማድረግ ከቨር ይላችኋል ማለት ነው። ከቨሩን ማለት ፎቶም ታስገባላችሁ ማለት ነው። እዚህ ጋር ስትነኩት እዚህ ጋር ዋይል ዩዚንግ ዚስ አፕ ትሉታላችሁ ማለት ነው። ከዛ ሴሌክት ፍሮም አልበም ብላችሁ ፎቶአችሁን እንደዚህ አድርጋችሁ ፎቶ ታስገባላችሁ ማለት ነው። ከዛ እዚህ ጋር ደግሞ ኢንተር ሩም ኔም የሚለው ደግሞ ስማችሁ ታስገባላችሁ ማለት ነው። እኔ ለምሳሌ አቡሽ ልበለው። ከዛ ክሪኤት የሚለውን ነክታችሁ ሩማችሁን ክሪኤት ታደርጋላችሁ ማለት ነው። እሺ ጋይስ ሩማችሁ ክሪኤት አድርጋችሁ ከጨረሳችሁ በኋላ እንዴት አድርጋችሁ ደግሞ ማይክ ጋር እንደምትቀመጡና እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ ማለት ነው። እንደምታዩት እዚህ ጋር ያለችውን የስማችሁ የመጀመሪያ ፊደል ትነካላችሁ ማለት ነው። ወይም ደግሞ የፕሮፋይላችሁ ሊሆን ይችላል። ፕሮፋይል ካረጋችሁ እኔ ስላላረኩኝ ነው። ስለዚህ እዛ ጋር ነካና ወደ ሩም ይወስደናል ማለት ነው። ወደ ራሳችን ክሬት ያደረግነው ሩም ማለት ነው። እንደዚህ ያመጣልናል። አሁን እዚህ ጋር አንድ ወንበርን ትነካላችሁ። ከዛ ከታች ያለውን ይሄ ማለት ነው ቴክ ማይክ ብላችሁ ትቀመጣላችሁ ማለት ነው። እኔ እንዳልቀመጥ ማይኩ ስለሚዘጋብኝ ነው ማለት ነው። ከተቀመጣችሁ በኋላ እሺ ለምሳሌ እኔ አንድ ጊዜ ተቀምጬ ላሳያችሁ፣ ግን ይዘጋኛል ማለት ነው ማይኩ። ግን ለእናንተ እስኪ ላሳያችሁ። ኦኬ ጋይስ እንዳያችሁት ነው ገብቼ ቁጭ ብዬ ነበረ ማለት ነው። እንደዛ እናንተም ቁጭ ብላችሁ ለ2 ሰዓት ዘጋ ትቀመጣላችሁ ማለት ነው። 2 ሰዓት ካረጋችሁ በኋላ ሆስት ታስክ የሚለውን ቅድም ያሳያችሁ ገብታችሁ ዳይመንዳችሁ መቀበል ትችላላችሁ ማለት ነው። ወደዛ ለመመለስ ደግሞ እዚህ ጋር ተቀምጣችሁ ያለ ሚኒማይዝ አድርጋችሁ ለመመለስ እዚህ ጋር ከላይ ያለችውን 3 ሰረዟን እቺ 3 ሰረዟን ትነካላችሁ ማለት ነው። 3 ሰረዟን ነክታችሁ ፍሎት የሚል አለ ማለት ነው። እዚህ ጋር ፍሎት ትሉታላችሁ ማለት ነው። ፍሎት የሚለውን ነክታችሁ ሚኒማይዝ ታደርጉታላችሁ ማለት ነው። እንደምታዩት እንደዚህ ያደርጋላችኋል ማለት ነው። እንደዚህ ሚኒማይዝ ያደርግላችኋል ማለት ነው ሩማችሁ። ከዛ ስንት ሰዓት እንደተቀመጣችሁ ለማወቅ እዚህ ጋር ሚ የሚለውን ከታች ያለውን ሚ የሚለውን ትነካላችሁ ማለት ነው። ከዛ እዚህ ጋር ሆስት ታስክ የሚል አለ። ሆስት ታስክ የሚለውን እዚህ ጋር ትገባላችሁ ማለት ነው። ሆስት ታስክ የሚለውን ከገባችሁ በኋላ እዚህ ጋር እንደምታዩት ደቂቃ እኔ ስላልተቀመጥኩኝ ነው ማለት ነው። ወንበሩ ጋር ሳትቀመጡ አይቆጥሩላችሁም ማለት ነው። እኔ ጋር አሁን ለምሳሌ 00 ነው ያለው ማለት ነው። ምክንያቱም ወንበር ጋር ስላልተቀመጥኩኝ ማለት ነው። ማይኩ ጋር ስላልተቀመጥኩኝ። ከዛ እዚህ ጋር መጥታችሁ ስንት ደቂቃ እንዳረጋችሁ እዚህ ጋር ማየት ትችላላችሁ ማለት ነው። 60 ደቂቃ ካረጋችሁ ይህንን ኮሌክት ትሉታላችሁ ማለት ነው። ይህም ደግሞ እንደዛው 25,000 ትቀበሉታላችሁ ማለት ነው። እዚህ ጋር ያለው አሁን 2 ሰዓት ካረጋችሁ በኋላ ነው የሚሰጣችሁ ማለት ነው። ስለዚህ ይህንን ለማድረግ ደግሞ 2 ሰዓት መቀመጥ አለባችሁ። እሺ አሁን እንመለስና ፖይንታችሁ ደግሞ የት እንደምታገኙ አሳያችኋለሁ ማለት ነው። የሰራችሁትን ዳይመንድ እዚህ ጋር ዋሌት የሚል አለ። ዋሌት ጋር ነው የምታገኙት ማለት ነው። እዚህ ጋር ዋሌት የሚል አለ። ዋሌት
ውስጥ ትገባላችሁ። ዋሌት ውስጥ ከገባችሁ በኋላ እዚህ ጋር ጌም ኮይን እና ዳይመንድ የሚል አለ ማለት ነው። ስለዚህ እዚህ ጋር ዳይመንድ የሚለውን ታደርጉታላችሁ ማለት ነው። የሰራችሁትን ዳይመንድ ለማየት ዳይመንድ የሚለውን ትነኩታላችሁ። ስለዚህ እኔ ስነካው እንደምታዩት 00 ዳይመንድ ነው የሚለኝ ማለት ነው። እዚህ ጋር ቶታል ዳይመንድስ ብሎ 0 ነው የሚለኝ፣ በዶላርም 0 ነው የሚለኝ ማለት ነው። ያሳያችኋል። እናንተ 100,000 ከሰራችሁ $1 እያለ እንደዛ እያለ ያሳያችኋል ማለት ነው። ዊዝድሮው አደራረጉ በቀጣይ ቪዲዮ አሳያችኋለሁ። ቴሌብር እና በኢትዮጵያ ባንኮች እንዴት አድርገን እንደምናወጣ የማሳያችሁ ይሆናል ማለት ነው። እስከዛ ቪዲዮውን ላይክ በማድረግ ቻናሉ ደግሞ ሰብስክራይብ አድርጉ እላለሁ ማለት ነው። ስራውን ለመጀመር ኮሜንት ስር ባስቀመጥኩት ሊንክ ገብታችሁ ስሩ